በአንድ ደቂቃ ውስጥ ንቃተ ህሊና እንዴት ሊሸነፍ ቻለ? ሰው የፋይቲንግ ካልቸር አልለመደም። ስለዚህ ማን ችሎታ አለው ማን ችሎታ የለውም የሚለውን ነገር ለማወቅ በጣም ይከብዳል ለብዙ ሰው። ለዛ ነው ንቃተ ህሊና ያገኘውን ሰፖርት እያገኘ ያለው። እሱ 3 ወር የሰራትን ትሬኒንግ እኛ የዛሬ 4 ዓመት 5 ዓመት ሙሉ ሳናቆም በሳምንት 7 ኤቭሪ ሲንግል ዴይ እንሰራዋለን። ያለው ጋፕ በተአምር ክሎዝ አያደርገውም። ሰው ከጠበቀው በላይ ዲስአፖይንትድ ይሆናል። ማየት የሚፈልጉትን ቡጢ ከሱ አይጠብቁም፣ አያዩትም። ወዲያውኑ ነው የሚሸነፈው። ወዲያውኑ ቾክ ይደረጋል ወይ ቆዳው ይከፈታል። ስለዚህ ስንት ዙር እንጠብቅ? መጀመሪያ ራውንድ አያልፉ። የተለያዩ ታዋቂ ቲክታከሮች በዚህ ውድድር ላይ እንደዚህ ተወራርደው ነበር። ፊልም ያለበት ያሸንፋል ንቃተ ህሊና ብዬ 100,000 ብር ሜድ እያልኩኝ ነበር። 1 ሚሊዮን አድርጌዋለሁ ጋይስ። ንቃተ ህሊና ይችላል፣ ያሸንፋል። እስከ 1 ሚሊዮን ብር ሜድ ካለ መድባለሁ። በመጨረሻም ይሄ ውድድር በዚህ ውጤት ተጠናቋል። ንቃተ ህሊና እንደዚህ በጣም በትልቅ እና በከፍተኛ ብልጫ እንዴት ሊሸነፍ ቻለ? የተሸነፈበትን ምክንያት ምንድነው የሚለውን በዚህ ቪዲዮ የምናይ ይሆናል። በትላንትናው ዕለት ወይም ሚያዝያ 17 በተደረገው የኤምኤምኤ ፋይት ወይም ደግሞ እንግዲህ በዛ ውስጥ የተካተቱት ቦክሲንግ ነበረ፣ ከዛ ውጭ ሙay thai ነበር። እነዚህ ውድድሮች ያው በዋናነት ግን የኤምኤምኤ በጆኒ እና በንቃተ ህሊና ለረጅም ጊዜ በሶሻል ሚዲያ ላይ መነጋገሪያ ሆኖ የቆየ አንዳንዴ እንደውም ሰዎች ይሄ ነገር አልበዛም ብለው እስኪያስቡ ድረስ በተለያየ መንገድ ሲናቆሩ የነበሩ ሰዎች በሪንግ ላይ ተገናኝተው እንግዲህ አሁን የተፈጠረው ነገር ተፈጥሯል። እንግዲህ በዛሬ ቪዲዮአችን ብዙ ሐሳቦችን በዚህ ውድድር በዚህ ኤምኤምኤ ፋይት ዙሪያ ብዙ አይነት ሐሳቦቻችንን ለእናንተ ላስካፍላችሁ መጥቻለሁ። ቤቤቶ እባላለሁ። አሁን ያላችሁበት ቻናል ዘ ላይፍ ኦፍ ቤቤ ይባላል። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የቻናላችን አባል እንድትሆኑ እንጠይቃለን። አሁን ቀጥታ ወደ ሐሳባችን እንሄዳለን። እንግዲህ በዚህ ቪዲዮ ውስጥ ዛሬ ከቨር የምናደርጋቸው ሐሳቦች ንቃተ ህሊናን ለመደገፍ በጣም ብዙ ቲክቶከሮች ንቃተ ህሊናን ብለው የመደቡ ሰዎች አሉ። ስለነሱ የተወሰነ አንድ ቪዲዮ አለ። እሱም ቪዲዮ እናይና እነሱ ያን ለምን ያደረጉ የሚለውን ነገር እንጠይቃለን። በዋናነት ቪዲዮአችን የሚያጠነጥነው ደግሞ ኤምኤምኤ ፋይት ላይ በትላንትናው ዕለት ወይም ሚያዝያ 17 በተደረገው የኤምኤምኤ ፋይት ላይ የተፈጠሩት ኢንሲደንቶች ለምን ሊፈጠሩ ቻሉ፣ ንቃተ ህሊና ለምን እንደዚህ በቀላሉ ሊሸነፍ ቻለ የሚሉትን ቪዲዮን ከፍተን እያንዳንዱን ሙቭ ባይ ሙቭ ምን አይነት ስህተቶችን ስለሰራ ይሄ ውጤት ሊያገኝ ቻለ የሚለውን ነገር ለእናንተ አስረዳለሁ ማለት ነው። ይሄን ለማስረዳት አንተ ማን ነህ ለምትሉ ደግሞ እንግዲህ እኔ ለ8 ዓመታት በማርሻል አርት ህይወት ውስጥ ያሳለፍኩ ነኝ። በወርልድ ቴኳንዶ የመጀመሪያ ዲግሪ ኦነር ሲሆን በኪክቦክሲንግ ደግሞ የኮቺንግ ሰርቲፊኬት ያለኝ ግለሰብ ነኝ። ለዚህ እንግዲህ ይሄን ለመግለጽ ከበቂ በላይ ዕውቀት አለኝ ብዬ አስባለሁ። እንግዲህ እስከ መጨረሻው ተከታተሉን። በመጨረሻም እንግዲህ በመጀመሪያ የምናየው እንግዲህ የተለያዩ ቲክቶከሮች ታዋቂ ቲክቶከሮች የተለያዩ ስፖርተኞች ስለ ንቃተ ህሊናና ስለ ጆኒ የተለያዩ አይነት ሐሳቦችን ሲሰጡ ከርመዋል። ምናልባት ለወራቶች በዛቻ ሲስተናገዱ የነበሩ በተለያዩ ሚዲያዎች ላይ እየቀረቡ ሁለቱም ሲዝቱ እንደነበር ይታወሳል። አሁን እንግዲህ መጨረሻው ደርሶ ማን የዛተውን አደረገ የሚለውን አይተናል። እንግዲህ ከዛ ውስጥ እንግዲህ በጣም ብዙ ሰዎች አሁን ሪግሬት የሚያደርጉ ይመስለኛል። ብዙ ሰዎች አሁን እንደታዘብኩት የማርሻል አርት ፋይትን ወይም ኤምኤምኤ ፋይትን እና የሪል ላይፍ ፋይትን ለይተው ማየት የቻሉ አልመሰለኝም። ምክንያቱም ብዙዎቹ ለንቃተ ህሊና የደገፉበት ምክንያት ጫካ ውስጥ ሲሰራ የከረመ ነው፣ እድሜ ልኩን ስፖርትን ያሳለፈ ሰው ነው። ለዚህ ይሄ ሰውዬ ጠንካራ ነው። ለዚህ ጠንካራ ከሆነ ደግሞ ይሄን ከተማ ውስጥ ያደገ በምቾት ያደገ ልጅ ስፖርትን ከጂም ውጭ ሰርቶ የማያውቅ ልጅ ለማሸነፍ ብዙ አይከብደውም ብለው ብዙዎቹ ገምተው ነበር። ለዛም ነው ብዙ ቲክቶከሮች ወደሱ አድልተው ለሱ ሊመድቡ እንግዲህ የቻሉት ማለት ነው። ከነዚህ ውስጥ እንግዲህ ማን አሉበት የሚለውን አጠር ባለ ቪዲዮ አሳያቸዋለሁ ማለት ነው። እያየን እናወራለን ማለት ነው። ንቃተ ህሊናን ብሎ የሚያይዝ ሰው ካለ 50,000 ብር አይዛለሁ ከሁሉም ሰው ጋር ከፈለገው ሰው ጋር
ፊልም ያለበት ያሸንፋል ንቃተ ህሊና ብዬ 100,000 ብር ሜድ እያልኩኝ ነበረ። 1 ሚሊዮን አድርጌዋለሁ ጋይስ። ንቃተ ህሊና ይችላል ያሸንፋል። እስከ 1 ሚሊዮን ብር ሜድ ካለ መድባለሁ። ሁላችሁ እንደሰማችሁት ጆን ዳንኤል 1 ሚሊዮን ብር የሚመድብ ካለ ይንገረኝ ብሏል። ስለዚህ እኔም ይሄን ቻሌንጅ አክሴፕት አድርጌ 1 ሚሊዮን ብር እመድባለሁ። ናው ፎንቲ አንተን ብዬ ለመድብ ነው ምን ትላለህ? ይላል ብር አስፈልገዋል ማለት ነው። መድብ ናው ፎንቲ ጥቁር ግብዳ ልጅ አጋቺ እንበላለን እንጂ እንግዲህ እንደምታዩት ንቃተ ህሊና በጣም ይሄ ንግግር የሚችል አይነት ሰው የምንለው ነውና በአጠቃላይ ነገሮችን ሰዎች እንዲወዱትና ወደሱ ሳይድ እንዲያደርጉ ሞር ሶሻል ሚዲያው ላይ በደንብ አይነት ጥሩ እንቅስቃሴ አድርጓል። ሰዎች ያለውም ነገር ተሳክቶለታል። በዚህ ውድድር ላይ ይሄን ውድድር በመወዳደሩ በጣም ተጠቃሚ ከሚባሉት ሰዎች ውስጥ ነው፣ ምንም ጥያቄ የለውም። እንግዲህ ያው ውድድሩ በሽንፈት ቢያልቅም ለተሸናፊ 300,000 ብር ሽልማት አለው። ከዛም ውጭ እንግዲህ የተለያዩ ስፖንሰሮች የተለያዩ ሰዎች የብር ስጦታዎችን ሲሰጡት እንደነበረ እንግዲህ ሶሻል ሚዲያ ላይ ብዙዎቻችሁ ተከታትላችኋል። ስለዚህ ይሄ ውድድር ለሱ ትልቅ ኦፖርቹኒቲ ፈጥሮለታል ማለት ይቻላል። ጆኒ በተደጋጋሚ ይሄ ልጅ የፋይቲንግ ስኪል የለውም፣ ጎበዝ ነው፣ ጠንካራ ነው፣ ግን ፋይት የማድረግ ወይም ደግሞ ኤምኤምኤ ፋይት የማድረግ ምንም አይነት ባክግራውንድም ስኪልም የለውም የሚል ሀሳቦችን ሲያነሳ ነበረ። ብዙ ሰዎች እንደ ጉራም አይተውበት ነበርና ይመስለኛል ብዙ ሰዎች ከጆኒ አጠገብ ያልቆሙት ጆኒ ኦቨር ራሱን ክቧል የሚል ሀሳቦችን ይዘው ነው ማለት ነው። እንግዲህ አሁን ቀጥታ የምንሄደው ወደ ምንድን ነው? እንግዲህ በውድድሩ ውስጥ ፋይቱን በዚህ ባደረጉት ፋይት ውስጥ ንቃተ ህሊና እንዴት በአንድ ደቂቃ ውስጥ እጅ ሊሰጥ ቻለ? አሁን ይህን እንግዲህ ቪዲዮን ከፍተን እያንዳንዱን ሙቭመንት እያየን ሀሳብ እሰጣችኋለሁ ማለት ነው። ባይዘዌ ሁለቱንም አድናቂ ነኝ። ምክንያቱም አሁን የተደረገው ውድድር ሰዎች ትኩረት እንዲሰጡት ሶሻል ሚዲያ ላይ በጣም ከፍተኛ ጥረት ሲያደርጉ ነበረ። በዚህ አጋጣሚ ጌችም በጣም ከፍተኛ ጥረት አድርጓል። ይሄ ስፖርቱንም ያሳድጋል፣ ስፖርቱ ገቢ እንዲገኝበትም ያደርጋል። አይታችሁ ከሆነ እንግዲህ የመግቢያ ቲኬቱ 4,000 ብር ነበረ። የቪአይፒ 10,000 ብር፣ ቪቪአይፒ ደግሞ 25,000 ብር ነበረ። ለዚህ ምን ያህል ሰው ደግሞ ገብቶን ተከታተለው እንግዲህ አይታችሁታል። በጣም ብዙ ሰዎች ገብተው አይተውታል። እንግዲህ ይሄም ነገር እንግዲህ በፕሮፌሽናሎች ደግሞ የተደረገ ነው ብዬ 100% መናገር እችላለሁ። ምክንያቱም አይታችሁ ከሆነ በሚዛን ሰዓትም አንድ ቀጭን ጋምቤላዊ ሰው አይታችኋልና እሳቸው እንግዲህ የአፍሪካ ኪክቦክሲንግ ፌዴሬሽን ፕሬዚዳንት ናቸው። ፑሮ ኦኬሎ ይባላሉ። ለእኔም እንግዲህ ግራንድ ማስተሪ ናቸው። በጣም እንግዲህ አፍሪካን ኤምኤምኤ እና ኪክቦክሲንግ እንዲያድግ ለረጅም ዓመታት የለፉ ናቸው። የተለያዩ ውድድሮችን ኢትዮጵያም አፍሪካ ላይ በተለይ ኬንያ፣ ጅቡቲ ላይ በተለያዩ ጊዜ ላይ እንግዲህ ውድድሮችን ሲያዘጋጁ እኔም በነበርኩበት ጊዜ አስታውሳለሁ። የራሳቸው የኛ አሰልጣኝም ሄዶ ተጫውቶ ሲመጣ ምናምን ማለት ነው። እና በዚህ አጋጣሚ እሳቸው መኖራቸው እንግዲህ ፕሮፌሽናል እንዲሆን ያደርጉታል ማለት ነው። ይሄ ማለት የአፍሪካ ኪክቦክሲንግ ፌዴሬሽን ሪኮግኒሽን አለው ማለት ነው ይሄ ውድድር። እንግዲህ አሁን በቀጥታ ቪዲዮን እያየን ምን ችግሮችን ወይም ደግሞ ምን ስህተቶች ንቃተ ህሊናን ለዚህ ዳረጉት የሚለውን ነገር እንግዲህ ለእናንተ አሳያችኋለሁ ማለት ነው። አይታችሁ ከሆነ እንግዲህ ሲጀመር ሁለቱም እንግዲህ ሙቭ ሲያደርጉ ባውንስ እያደረጉ ምናምን ሲዞሩ አይታችሁ ከሆነ ኮንፊደንሳቸው ሁለቱም አጀማመር ላይ በጣም ጥሩ ነበረ። እቺን የመጀመሪያ ስትራይክ እንግዲህ አይታችሁ ከሆነ ጆኒ የመጀመሪያውን ስትራይክ ወይም ደግሞ የመጀመሪያውን ጥቃት የፈጸመው ወይም የመጀመሪያውን ፓንች የሰነዘረው ብዙ ሰዎች አታክ ለማድረግ ይመስላቸዋል። ይሄ ግን አይደለም፣ ዲስትራክት ለማድረግ ወይም ለመረበሽ ወይም ሀሳቡን ለመበተን ነው። ምክንያቱም እንግዲህ ጆኒ በጁጁትሱ ከፍተኛ ቤልት የሚባል ያለው ነው። ከዛ ውጭ የተለያዩ ውድድሮችን እንግዲህ ዓለም አቀፍ ውድድሮችን ያደረገ ነው። ስለዚህ ይሄን ዓለም አቀፍ ውድድሮች ካደረገ ጆኒ ያለውን ኤክስፒሪየንስ ወይም ደግሞ የእሱ ጠንካራ ጎኑ ጁጁትሱ ነው ማለት ነው። ስለዚህ ጁጁትሱ ደግሞ ሞር ከመያያዝ ጋር ሞር ከሰውነት ለሰውነት ከመነካካት ጋር የተያያዘ ስፖርት ነው። አይታችሁት ከሆነም ደግሞ የሚያሰለጥናቸውም ልጆች ሞር ጁጁትሱ ላይ ፎከስ አድርጎ ነው የሚያሰለጥናቸው። ጁጁትሱ ላይም ኢንተርናሽናል ጌሞችን አድርጎ ያሸነፈ ነው። ለዚህ የእሱ ኮንፈርት ዞኑ ያ ስለሆነ ምንድን ነው የሚያደርገው? ፓንቾችን አይታችሁ ከሆነ ፓንቹን ይሰነዝርና ፓንቹን ከሰነዘረ በኋላ
ቀጥታ ወዴት ነው ሄደው? ወደ መያዝ ነው ሄደው። አሁን እዚህ ጋር ፖዝ ባደረግንበት አይታችሁ ከሆነ ፓንች ያደረገ ከዛ ያዘው ማለት ነው እግሩን። እዚህ ጋር አሁን ንቃተ ህሊና ሲያደርግ የነበረው ነገር የራሱ ባልሆነ ሜዳ ውስጥ ያልሆኑ ትግሎችን እያደረገ ነበር። ምንም አይነት ፓንች ሲሰነዘር አላያችሁትም። እንግዲህ እስካሁን ባለው ውስጥ ውድድሩ ከተጀመረ ምንም አይነት ፓንች አላደረገም። እዚህ ጋር ቅሬታ ነበራቸው፣ ፋውል ተሰርቷል መሰለኝ። እንግዲህ ዳኛ ማስተር ፕሮ ኬሎ እንግዲህ ማስጠንቀቂያ ሰጥቷቸው እንግዲህ ተመልሰዋል። እንደምታዩት አሁን ይሄኛውን ነው ብዙ ሰው ልብ ያላለው። በማርሻል አርት ህግ ወይም ደግሞ በኤምኤምኤ ፋይት ውስጥ ወይም የትኛውም የማርሻል አርት ህግ ላይ ሜዳችሁ ላይ 40-60 ኦር 50-50 ሆናችሁ ብትጫወቱ ይመረጣል። ያ ማለት ምንድን ነው? ሜዳውን አይታችሁት ከሆነ ክብ ነው። የክቡ ግማሽ 50%ቱ የጆኒ 50%ቱ የንቃተ ህሊና ነው። አይታችሁ ከሆነ ግን እንደተጀመረ ጆኒ የራሱን 50% አስጠብቆ ቀጥታ ወደ ንቃተ ህሊና 50% ነው የሚሄደው ማለት ነው። ይሄ ማለት ደግሞ ምን ማለት ነው? ለጆኒ ስታይል ወይም ለጁጁትሱ እሱ ኮርነር ላይ መሆኑ ይጠቅመዋል ማለት ነው። ምክንያቱም ኮርነሩ ላይ ሆነለት ማለት ለመያዝ እና ቦዲ ኮንታክት አድርጎ ወደሚፈልገው ወደሱ ታክቲክ ለመውሰድ ይመቻል ማለት ነው። አይታችሁ ከሆነ እግሩን ለመጠጋት ሲሞክር ምንም አይነት ፓንቼ ማድረግ ምንም አይነት የመመለስ አይነት አዝማሚያ ንቃተ ህሊና ላይ አታየውም። ያ እንግዲህ የተፈጠረ ይመስለኛል አንዱ ፋይት ላይ ጠንካራ መሆን የሚጠበቅባችሁ ሳይኮሎጂ ወይም ደግሞ ስነ ልቦናችሁ በጣም መዘጋጀት አለበት። ለዛም እንደዚህ አይነት ሁኔታዎች ላይ ምን ማድረግ እንዳለባችሁ አይምሯችሁ እና እጃችሁ አንድ ላይ ነገሮችን አይምሯችሁና እጃችሁ አንድ ላይ ምን አይነት ምላሾችን መስጠት እንዳለባችሁ ቶሎ በፍጥነት ኮኦርዲኔት አድርገው ያን ነገር መፍጠር መቻል አለባቸው። እንደዛ ካልሆነ በፍጥነት አሁን ንቃተ ህሊና ላይ የተፈጠረው ነገር ይፈጠራል ማለት ነው። አይታችሁት ከሆነ ሲይዘው እሱም ለመታገል ነው የሚሞክረው በባህላዊ መንገድ ማለት ነው። እዚህ ጋር ደግሞ አይሰራም። ምክንያቱም ተቀናቃኛችን ጠንካራ ጎኑ ምንድን ነው፣ ደካማ ጎኑ ምንድን ነው የሚለውን ነገር በደንብ አይተን መወዳደር ወይም ደግሞ መሞከር አለብን። የማንችለው ነገር ውስጥ መግባት የለብንም። አሁን ንቃተ ህሊና የገባው የማይችለውና የማያገባው ወይም ደግሞ ጎበዝ ያልሆነበት ነገር ላይ ፎከስ አድርጓል ማለት ነው። አይታችሁ ከሆነ ሲያያዝ ለመግፋት ለማለት ይሞክራል። ጆኒ ይሄን ነገር እንግዲህ ምናልባት ከልጅነቱ ጀምሮ ሲሰራው የከረመው ታክቲክ ነው። ለዚህ ሲምፕሊ ወደ እሱ መስመር ውስጥ እንዲገባ አድርጎታል ማለት ነው። አይታችሁ በቃ አያችሁ፣ ይሮጣል ይይዟል። በቃ ቶሎ ይሮጣል ይይዟል። እዚህ ጋር አሁን በጣም የሰፈር ጸብ ነው ያስመሰለው ንቃተ ህሊና። ምንም አይነት ፓንች ምንም አይነት ኪክ እየሰነዘረ አልነበረም። ባይሆን በሱ ሀሳብ እዚህ ጋር ዶሚኔት አደረገው። አሁን እዚህ ጋር ያለው በጣም ተርኒንግ ፖይንቱ ይህን ውድድር ቶሎ እንዲያርቅ ያደረገው እዚህ ጋር ያለው ፓርት ነው። ምክንያቱም አንደኛ ከላይ ሆኖ ዶሚኔት ያደርገዋል፣ ሁለተኛ ደግሞ ብሎክ ያደረገበት መንገድ እየተወራጨ እንጂ አይታችሁ ከሆነ ብዙ ጊዜ ኤምኤምኤ ላይ ኢንተርናሽናል ኤምኤምኤ የሚያደርጉ ሰዎችን አይታችሁ ከሆነ ምናልባት የማየት ኤክስፒሪየንሱ ኖሯችሁ ከሆነ ምንድነው የሚያደርጉት? ያ ሰውዬ እንዳይሰነዝር ወይ አቅፈው ይዙታል ወይ ደግሞ እጁን መሰንዘር የማይችልበት ሁኔታ ውስጥ እንዲሆን ያደርጉታል ከላይ በሚሆንበት ሰዓት። ምክንያቱም ይሄ ሰውዬ እጁ እንደዚህ አሁን አይታችሁ ከሆነ እጁ ፍሪ ነው፣ የጆኒ እጅ ፍሪ ነው። ያ ማለት ምንድነው? እንዲሰነዝርበት ገልጾላታል። ከዛ ውጭ ደግሞ ፊቱንም የሸፈነበት ምንም አይነት መንገድ የለም። ጭራሽ እየተወራጨ ነው ያለው። በመወራጨት ውስጥ ደግሞ ጆኒ ጠንካራ የሆኑ ኤልቦ ፓንቾችን ሲሰነዝርበት ነበረ። እንግዲህ እነዚህ ኤልቦ ፓንቾች ማለት ደግሞ አጥንት ነው። ይሄኛው እዚህ ጋር ያለው አጥንት በጣም ጠንካራ አጥንት ነው። አጥንት ማለት ደግሞ እንግዲህ ከብረትም የጠነከረ ነው ማለት ነው። ለዚህ እነዚህ ነገሮች ፍራስትሬት ያደርጉታል። ሁለተኛ ኮንፊደንሱን ያሳጡታል። የተለያዩ ነገሮችን እንዲጎዳ ያደርጉታል ማለት ነው። ለዚህ እዚህ ጋር ያለው ነገር እዚህ ነው። ፕሮግራም ወይም ውድድሩ ያለቀው እዚህ ጋር ነው ማለት ነው። እንደምታዩት ይወራጫል እንጂ ምንም አይነት ፊቱን ብሎክ የማድረግ የእሱን እጅ እንዳይሰነዝር የማድረግ እንትን የለውም። ጭራሽ እንደውም እያስከፈተ እጁን እየያዘ ነው ሲመታው የነበረው። አይታችሁ ከሆነ እነዚህ እንትኖች ለሚያዩት ቀላል ነው፣ ግን በጣም ከባድ ስትራይኮች ናቸው እነዚህ። እና እዚህ ጋር በነገራችን ላይ ጠንካራ መሆኑን ንቃተ ህሊና የምታዩት ተሸክሞት ነው የተነሳው። ሌላኛው ብዙዎቻችሁ ልብ ያላላችሁት እዚህ ጋር አሁን እሱ ያመለጠ ነው የሚመስለው፣ ጀርባ ሰጥቶት የያዘበት ላይ ያመለጠ ነው የሚመስለው። ግን ይሄ በጣም ለጁጁትሱ ለሚሰሩ ሰዎች አመቺ ወይም ደግሞ በጣም አደገኛ የሆነ ስታንስ ነው ያደረገው። ያ ማለት ምንድነው? ጀርባውን ነው የሰጠው። ለዚህ በሚጥልበት ሰዓት በማጅራቱ ነው የሚጥለው ማለት ነው። ለዚህ በማጅራቱ ጣለው ማለት ደግሞ የትኛውንም ባላንሱን እንዲያጣ ያደርገዋል ማለት ነው። አሁን እንደምታዩት ጀርባ ሰጥቶታል። ዳዴ እያለ ነው እዚህ ጋር ይሄን እንግዲህ ተመልከቱት። አሁን
ብዙ ሰው አልጠበቀም። በቃ እኔ ገደለው ነው ያልኩት። እዚህ ጋር ሲደርስ ደንግጫለሁ። በቃ እዚህ ጋር አለቀለት። አይታችሁታል። በቃ ደፋው እዚህ ጋር። ይሄን ነው በጣም ብዙዎቻችሁ ማየት ያለባችሁ ነገር ቢኖር ይሄን ነው። እዚህ ጋር እንደምታዩት ደግሞ በቃ ከላይ ሆኖ አይታችሁ ከሆነ ፓንች ሲያደርግ እጁንም ያገኘውን ነገር ነው እየመታ ያለውና ያን የሚመታበት ዋናው ምክንያት ምንድነው? እንዲዝል ወይም ደግሞ ዲስትራክት አድርጎት አንገቱን ለመያዝ እያመቻቸው ነው። ያው እንደገመትኩትም ወይም ደግሞ ያየሁት ሊያረገው ነው ብዬ እንዳሰብኩትም በመጨረሻ በቃ አይታችሁ ከሆነ የሞቱን በቃ ለማምለጥ እየሞከረ ነው። እጁን አስገባ፣ አለቀ ማለት ነው። የሚገርመው ነገር ታፑን ራሱ ንቃተ ህሊና አይደለም ታፑን ያደረገው በሚገርም ሁኔታ ማለት ነው። ታፑን ያደረጉት ሪፈሪ የሆኑት ፕሮኬሎ ናቸው። ምክንያቱም እሱ በቃኝ ስላላለ ማለት ነው። እና በሚገርም ሁኔታ ይሄ ውድድር በጆኒ ሙሉ የበላይነት ተጠናቋል ማለት ነው። ይሄ ደግሞ የሆነበት ዋናው ምክንያቱ አሁን የምገልጽላችሁ ዋናው ምክንያቱ ምንድን ነው? ብዙዎቻችሁ አንደርስትሜት ያደረጋችሁት ኤክስፒሪየንስ ማተርስ ፋይት ላይ። ምክንያቱም አንድ ፋይተር ሞተር ስኪል የሚባል ስኪሎችን ዲቨሎፕ እያደረገ ነው የሚመጣው። ብዙ ጊዜ ፋይት ባደረገ ቁጥር ሞተር ስኪል ማለት አይኑን፣ እጆቹ ወይም መስሎቹን እና አይምሮ በአንድ ጊዜ ተነጋግረው ወይም ደግሞ መልእክት እንትን አድርገው በፍጥነት መልሶችን መመለስ፣ በፍጥነት ያሰቡትን ተግባሮች ማድረግ ነው። ብዙ ሰዎች ሲደነግጡ ያን ነገር የሆነ ነገሮችን ማድረግ አይችሉም። ያን ስኪል ብዙ ጊዜ በመስራት ውስጥ ያን ነገር ያዳብሩታል ማለት ነው። ለዚህ ንቃተ ህሊና የዚህን ስኪል እንግዲህ 3 ወር ነው ትሬኒንግ ያደረገው። በ3 ወር ትሬኒንግ ውስጥ ጆኒን ዲፊት ያደርገዋል ብላችሁ ማሰባችሁም ሲጀመር ትክክለኛው ነገር አልነበረም። ሁለተኛ ጥንካሬ ጥሩ ነው፣ በጣም አሪፍ ነገር ነው። ግን ማርሻል አርት የተማሩ ወይም ደግሞ እንደዚህ በፋይት የረጅም ጊዜ ኤክስፒሪየንስ ካላቸው ሰዎች ጋር እንደዚህ አይነት ውድድሮች ሲደረጉ 4-5 ጊዜ ማሰብ ያስፈልገዋል። ምክንያቱም እነዚህ ሰዎች ከ10 ከ15 ዓመት በላይ ፋይት በማድረግ ኤክስፒሪየንስ አላቸው ናቸው። ስለዚህ እጃቸው ፈልገውት ወይም ደግሞ እነሱ ልሰንዝር ብለው አስበው ሳይሆን በልምምድ ውስጥ ሲሰነዘር ከሸወዱ የቱ ጋር መምታት እንዳለባቸው ሰውነታቸው በራሱ የለመደውና አዳፕት ያደረገው ነው ማለት ነው። ለዚህ አካላዊ ነገሮች ስላሉት እነዚህ መሸወድ እንትን ማለት ከኢሞሽን ጋር የተያዙ ነገሮች ስለሆኑ ይሄ ኤክሰርሳይዝ እና ረጅም ጊዜ እንትን ይፈልጋሉ። አይታችሁ ከሆነ ብዙዎቻችሁ ኖቲስ ያላደረጋችሁት የጆኒ አንድ ንግግር ነበረ። ንቃተ ህሊና እንዴት ስትራይክ ያደርጋል ብላችሁ ታስባላችሁ? እኔ አሁን ፋይት የማደርገው ከፕሮፌሽናል ኤምኤምኤ ፋይተሮች ጋር ነው። ከንቃተ ህሊና ጋር ማድረግ ለእኔ በጣም ሲምፕል ነገር ነው። ምክንያቱም ከነዛ ጋር ፋይቱን ሳደርግ ተሰባብሬ እኔም ጉዳት ደርሶብኝ ነው ማሸነፈው። ይሄ ሲሆን ግን ምንም አይነት ጉዳት ሳይደርስብኝ አሸንፋለሁ አለ። እንዳለውም ያለውን አሳክቶ እንግዲህ ውድድሩ በዚህ አልቋል ማለት ነው። እንግዲህ ምናልባት ከዚህ በኋላ ንቃተ ህሊና የተወሰኑ ኤክሰርሳይሶች አድርጎ ሪማች ያደርጋሉ፣ ኦር ደግሞ እጅ ሰጥቶ እንግዲህ ኤክሰርሳይሱን ይቀጥላል ወይ የሚለው ነገር ይቀጥላል። እንግዲህ የጆኒን ጉራ ከዚህ በኋላ መቻል ነው ብዬ አስባለሁ። እኔ በጣም የገረመኝ ነገር ከሰይዶ ጋር አርጎ ቢሆን ኖሮ ምን ሊፈጠር ይችላል የሚለውን ነገር ነው። እስቲ እናንተም ከሰይዶ ጋር ቢያደርግ ምን ሊፈጠር ይችል እንደነበረ ኮሜንት አድርጉልን። ከዚህ በኋላም እንደዚህ አይነት ሳምንታዊ የሆኑ ሀሳቦችን እያነሳን እንነጋገራለን። የተፈጠሩ ኢንሲደንሶች ላይ ያለንን እይታና ሀሳብ ከእናንተ ጋር ሼር እናደርጋለን ማለት ነው። እስካሁን ድረስ ከእናንተ ጋር የነበርኩት ቤቤ ነኝ። ላይፍ ኦፍ ቤቤ ደግሞ የቻናላችን ስም ነው። እንግዲህ ሰብስክራይብ በማድረግ ቤተሰብ የሆኑ የተለያዩ አሳዛኝ፣ አዝናኝና አስገራሚ ሀሳቦችን በሳምንቱ 2 ጊዜ እየመጣን ከእናንተ ጋር እናወራለን ማለት ነው። እስከ ሳምንት ወሬ እስክናገኝ ድረስ እንግዲህ አብረን ጠብቁኝ።